ሰላም እንዴት ናችሁ? አስማማው ነኝ ከግሎብ ዶክ አካዳሚ የ9ኛ ክፍል ኬሚስትሪ መምህራችሁ ነኝ። ቻናላችን መቀላቀል እንዳትረሱ @ግሎብ ዶክ አካዳሚ ነው የሚለው ተቀላቀሉ። ቤተሰብ ይሁኑ። ጥያቄ አስተያየትም ካላችሁ ስጡናለን። እኛ በዩቲዩብ የምትከታተሉን ከሆነም እዛው ኮሜንት ላይ አስቀምጡልን። ጥያቄዎችንም ካላችሁ ሪሌትድ የሆኑ ጥያቄዎች ሲሚላር የሆኑ ከየት የሚምጡ ከየት አስቀምጡልን። እዛው እናያለን፣ መልስም እንሰጣለን አለን ለማለት ነው። እንግዲህ ዛሬ ይጀላችሁ የመጣሁት ስለ exercise 4.5 እስከ exercise 4.7 ድረስ ያሉትን የግሬድ 9 periodic classification of elements unit 4 ጥያቄዎች ናቸው ማለት ነው። ሶ አብረን እንሰራለን፣ ተከታተሉን። exercise 4.5 which of the following atoms should have larger first ionization energy ነው የሚለው። እንግዲህ እዚህ ጋር ናይትሮጅን እና ፎስፈረስ አለን። ናይትሮጅን እና ፎስፈረስን ኮምፔር ስናደርግ የትኛው ነው ፈርስት አዮናይዜሽን ኢነርጂ ላርጀር የሆነው ነው የሚለው። እንግዲህ ሁለቱን ስናወዳድር የናይትሮጅን ፈርስት አዮናይዜሽን ኢነርጂ ከፎስፈረስ ይበልጣል ማለት ነው። ለምንድን ነው? ናይትሮጅን አተም extra stability allow ማለት ነው. Because half filled 2p subshell and thus more energy is needed to remove electron from the 2p subshell. Because nitrogen has a larger nuclear charge and smaller atomic radius ነው የሚለው። እንግዲህ ፕሬዲክቴብል ላይ ናይትሮጅን እና ፎስፈረስን ስናይ ናይትሮጅን አቶሚክ ነምበሩ 7 ነው። ፎስፈረስ አቶሚክ ነምበሩ ደግሞ 15 ነው 15 ነው። ኮንፊግሬት ስናደርግ ናይትሮጅንን 1s2 2s2 then 2p3 ይሆናል። ፎስፈረስ ደግሞ 1s2 2s2 2p6 3s2 2 10 then 3p3 ይሆናል ማለት ነው። ስለዚህ አሁን ልዩነቱን ስናይ እዚህ ጋር 2p ላይ 3 አለን፣ እዚህ ጋር 3p ላይ 3 አለን። እነዚህ ደግሞ 2 8 5 አለን፣ 3 ሼሎች አሉን። 3 ሼል አለን። እዚህ ጋር number of shell 3 ነው። እዚህ ጋር ደግሞ number of shell ስንት ነው? 2 and 5 ነው። number of shell 2 shells the same group ናቸው። ስለዚህ the same group ነው number of ሼላቸው ይለያያል። የመጀመሪያው ናይትሮጅን ስንት ሼል አለው? 2 ሼል ነው። ሶ ፎስፈረስ ሼሉ ደግሞ 3 ነው። KLM ነው። ይሄ 3 ሼል ነው። አዮናይዜሽን ኢነርጂ እንግዲህ ዳውን ግሩፕ ምንድነው የሚሆነው? አዮናይዜሽን ኢነርጂ ዳውን ግሩፕ ምን ይሆናል? ዲክሪዝ ያደርጋል ማለት ነው። አዮናይዜሽን ኢነርጂ ዳውን ግሩፕ ዲክሪዝ ያደርጋል። ሶ ዳውን ግሩፕ ዲክሪዝ አደረገ ማለት የናይትሮጅን አዮናይዜሽን ኢነርጂ ከፎስፈረስ ይበልጣል ማለት ነው። ሌላው ደግሞ ኮንፊግሬሽን ላይም እንግዲህ ያ ሁለቱም ይሄኛው ፒ ላይ 3 ያለው እዚህ ጋርም ፒ ላይ 3 ያለው ሶ እነዚህ ሃፍ ፊልድ ነው የሚባሉት። ሃፍ ፊልድ ማለት ፒ 6 ኤሌክትሮን ነው የሚይዘው፣ እዚህ ጋር ያለው ግን 3 ነው። 3 ማለት የ6 ግማሽ ስለሆነ እነዚህ 2p ላይ ሃፍ ፊልድ የሆኑ ኤሌክትሮኖች አሉ። ያ ማለት p 3 አይነት ፒዎች ቢኖሩን px py እና pz ተብሎ 3 አይነት ኦሪየንቴሽኖች አሉ፣ ዳይሬክሽኖች አሉ። ሶ እዚህ ጋር በህንዱስ ሩል 3 ኤሌክትሮኖችን እዚህ እናስቀምጣለን። ሶ ሌላ ተጨማሪ ኤሌክትሮን አሁን 3 የነበረው 4 ቢሆን እዚህ ጋር ማለት ነው እዚህ ጋር መጥቶ ነበር የሚደመረው። ሶ እዚህ ጋር ሲመጣ ሌላ ተጨማሪ ኤሌክትሮን ሲመጣ ኤሌክትሮን ሪፐልሽን ይኖርና ስቴቢሊቲው ይቀንስ ነበር ማለት ነው ኮምፔር ስናደርግ። ሶ ዛት የናይትሮጅን አዮናይዜሽን ኢነርጂ ከፎስፈረስ ይበልጣል ማለት ነው። ሶሪ ሌላው ቢ ላይ which of the following atoms should have a smaller second ionization energy? ሶዲየም እና ማግኒዚየም ናቸው። እንግዲህ ሶዲየም እና ማግኒዚየምን ሰከንድ አዮናይዜሽን ኢነርጂያቸውን ኮምፔር ስናደርግ የትኛው ነው ስሞለር ሰከንድ አዮናይዜሽን ኢነርጂ ያለው ነው የሚለው።
ሶዲየም ስናይ እንግዲህ ሶዲየም አቶሚክ ነምበሩ 11 ነው። ኮንፊግሬት ሲደረግ 1s2 2s2 2p6 3s1 ነው የሚሆነው። ስለዚህ ይህ ማለት 2 አለን፣ እዚህ ጋር 8 አለን፣ እዚህ ጋር 1 አለን፣ አውተር ሞስት ሼል ላይ 1 አለን። ይሄ 3 ሼሎች አሉን ማለት ነው። ኒውክለስ አለን፣ ፈርስት ሼል አለን፣ ሰከንድ ሼል አለን፣ ሰርድ ሼል አለን ማለት ነው። ሰርድ ሼል ላይ 1 ኤሌክትሮን አለን። ሰከንድ ሼል ላይ ደግሞ 8 ኤሌክትሮኖች አሉን። እነዚህ 8 ኤሌክትሮኖች ቢሆኑ ዜን ኢነር ሼል ውስጠኛው ሼል ላይ ደግሞ 2 ኤሌክትሮኖች አሉን ማለት ነው። ይሄ ሶዲየም ቢሆን፣ በሌላ መልኩ ደግሞ ማግኒዚየምን ብንወስድ ማግኒዚየም አቶሚክ ነምበሩ 12 ነው። ኮንፊግሬት ሲደረግ 1s2 2s2 2p6 3s2 ይሆናል ማለት ነው። ከዛ 2 8 2 እዚህ ጋር 2 አለን፣ እዚህ ግን ሶዲየም ላይ 1 ነው ያለን ማለት ነው። ማግኒዚየምን ስናይ ኒውክለስ አለ፣ ፈርስት ሼል፣ ሰከንድ ሼል፣ ሰርድ ሼል። ፈርስት ሼል ላይ እዚህ ጋር 2 ኤሌክትሮኖች አሉን፣ ሰከንድ ላይ 8 ኤሌክትሮኖች አሉን ማለት ነው። ሰርድ ላይ ደግሞ 2 ኤሌክትሮኖች አሉን ማለት ነው። ፈርስት አዮናይዜሽን ኢነርጂ ስንል እቺን አሁን የሶዲየም ፈርስት አዮናይዜሽን ኢነርጂ ስንል ሶዲየም እቺን ኤሌክትሮን ለማውጣት የሚያስፈልገን ኢነርጂ ማለት ነው። ስለዚህ እቺ ኤሌክትሮን ስትወጣ ሶዲየም ወደ ሶዲየም ፕላስ ይቀየራል ማለት ነው። ይሄ ወጣ ማለት አሁን እዚህ ጋር ወደዚህ ገብተናል ማለት ነው። ሰከንድ አዮናይዜሽን ኢነርጂ ማለት ደግሞ ከየትኛው ነው ሪሙቭ የሚያደርገው? ከዚህ ከውስጠኛው ነው፣ ከሁለተኛው ሼል። አሁን ፈርስት አዮናይዜሽን ኢነርጂ ለሶዲየም ኤሌክትሮን ሪሙቭ የሚሆነው ከሰርድ ሼል ላይ ነው ማለት ነው። ሰርድ ሼል ላይ ነው። ሰከንድ አዮናይዜሽን ኢነርጂ ስንመጣ ደግሞ ሰከንድ አዮናይዜሽን ኢነርጂ ስንመጣ ኤሌክትሮኑ ይሄኛው ኤሌክትሮን ነው ሪሙቭ የሚሆነው፣ የውስጠኛው ኤሌክትሮን ማለት ነው። ይሄ ኒውክለስ ከሆነ ከኒውክለስ እየራቅን በሄድን ቁጥር አዮናይዜሽን ኢነርጂው እየቀነሰ ነው ይመጣው። ሼሉ ሲጨምር አዮናይዜሽን ኢነርጂው ምን ይሆናል? እየቀነሰ ይመጣል። ለምን? ከኒውክለስ ጋር ራቀ ማለት ኒውክለስ ፑል አይሆኑም። እነዛ አውተር ሞስት ሼል ኤሌክትሮኖች ኒውክለስ ውስጥ ፑል ስለማይሆኑ በቀላሉ ሪሙቭ ይሆናል። ሰከንድ አዮናይዜሽን ኢነርጂ የውስጠኛው ነው የሚሆነው ማለት ነው። የውስጠኛው ከሆነ ይህንን ለማውጣት የሚያስፈልገው ኢነርጂ ትልቅ ነው የሚሆነው። ለምን? ከሶስተኛው ሼል እና ከሁለተኛው ሼል ኤሌክትሮን ማውጣትን ስናይ የሁለተኛው ሼል ለኒውክለስ ቅርብ ስለሆነ ይህን ኤሌክትሮን ማውጣት ብዙ ኢነርጂ ያስፈልጋል ማለት ነው። ብዙ ኢነርጂ የሚያስፈልግ ከሆነ ሰከንድ አዮናይዜሽን ኢነርጂ በጣም ትልቅ ነው የሚሆነው የሶዲየም ማለት ነው። ለምን? ወደ ውስጥ ገብቷል ማለት ነው። ወደ ማግኒዚየም ስንመጣ ማግኒዚየም ላይ ፈርስት አዮናይዜሽን ኢነርጂ ይሄን ላስት ኤሌክትሮን ያወጣል። ለምን? ላስት ላይ 2 ኤሌክትሮኖች አሉ። ሰከንድ አዮናይዜሽን ኢነርጂ ስቲል እዛው ሰርድ ሼል ላይ ነው። ሁለቱም ሰርድ ሼል ላይ ነው የሚወጡ ማለት ነው። ሶስተኛ ሼል ላይ 2 ኤሌክትሮን አለው። ፈርስት አዮናይዜሽን ኢነርጂ ስንል አንደኛውን ኤሌክትሮን ሰርድ ላይ ማውጣት ነው። ሰከንድ አዮናይዜሽን ኢነርጂ ስንል 1 ኤሌክትሮን አሁንም ሰርድ ላይ የቀረቻለች ያቺን ማውጣት ነው። ሰከንድ ሼል ውስጥ አይገባም የማግኒዚየም ኤሌክትሮን ማውጣት። ስለዚህ ሶስተኛ ሼል ስለሆነ በቀላሉ ኤሌክትሮን ልትወጣ ትችላለች ነው። ስለዚህ ሶዲየም ላይ ሰከንድ አዮናይዜሽን ኢነርጂ በጣም ትልቅ ነው የሚሆነው ማለት ነው። ለምን? ሁለተኛ ሼል ላይ ያለው ነው ሰከንድ አዮናይዜሽን ኢነርጂ የሚያስፈልገን። ሁለተኛ ሼል ላይ ያለውን ኤሌክትሮን ሪሙቭ ለማድረግ ነው ሰከንድ አዮናይዜሽን ኢነርጂ ሶዲየም ላይ የሚያስፈልገን። ግን ማግኒዚየም ላይ ሰርድ አዮናይዜሽን ኢነርጂ ሰርድ ሼል ላይ 2 ኤሌክትሮን ስላሉ ሁለቱም ኤሌክትሮን እዛው ሰርድ ሼል ላይ ነው። ሼሉ ሲጨምር ደግሞ አዮናይዜሽን ኢነርጂ ምን ይሆናል? ስሞል ነው የሚሆነው ብለናል። ለምን? ሺልዲንግ ኢፌክት አለ ብለናል። ዛት ሰከንድ አዮናይዜሽን ኢነርጂ ኦፍ ሶዲየም ኢዝ ግሬተር ዛን ዘ ሰከንድ አዮናይዜሽን ኢነርጂ ኦፍ ማግኒዚየም እንላለን ማለት ነው። This is because after losing an electron ሶዲየም አቴንስ ስቴብል ኖብል ጋዝ ኮንፊግሬሽን። እንግዲህ ሶዲየም ያቺን ኤሌክትሮን ሉዝ ካደረገ በኋላ ኒዮን ጋር ኢኩቫለንት ይሆንና ከዛ ቀጥለው ያለው 8 ኤሌክትሮን አለው ማለት ነው። ኖብል ጋዞች ደግሞ በጣም ስቴብል ስለሆኑ አዮናይዜሽን ኢነርጂ ራሱ አያከናውኑም። ዜሮ አዮናይዜሽን ኢነርጂ ያላቸው ስቴብል ናቸው። ዜሮ ኦር ኒር ቱ ዜሮ ነው የሚባለው።
ያን ስቴብል የሆነውን ከ8ቱ ኤሌክትሮን አንዱን ሉዝ ማድረግ በጣም ከባድ ስለሚሆን ነው። በት ማግኒዚየም ላይ ስናይ ግን ማግኒዚየም አንድ ኤሌክትሮን ሉዝ ካደረገ በኋላ ስቲል አንድ ኤሌክትሮን ይቀራል እዛው ሶስተኛ ሼል ላይ። ከዛ የኖብል ጋዝን አቴን አያደርግም። ለምን? 3s ላይ ሁለት ኤሌክትሮኖች ነበሩን። ከሁለቱ አንዱ ከወጣ አንድ ይቀረናል። ይህ የቀረውን ለማውጣት ነው እንግዲህ ሰከንድ አዮናይዜሽን ኢነርጂ የምንለው። ስቲል እዚህ ላይ ነው ሁለቱም ኤሌክትሮን የሚወጡት፣ ወደዚህ ወደ ኢነሩ አይገባም። እዚህ ጋር ግን እቺ ኤሌክትሮን ከወጣች ወደዚህኛው ነው የምንመጣው። s ላይ ያለው ኤሌክትሮን ከወጣ በኋላ ወደ p ነው። ይሄ ኢነር ነው። ይሄ 2 እና 8 10 ነው። 10 የኒዮን ኤሌክትሮን ኮንፊግሬሽን ነው። ኒዮን ኖብል ጋዝ ነው፣ ስቴብል ነው። ከዚህ ከስድስቱ አንድ ኤሌክትሮን ለማውጣት በጣም ከባድ ነው። ብዙ ኢነርጂ ነው፣ አዮናይዜሽን ኢነርጂው ላርጅ ነው የሚያስፈልገው ማለት ነው። ስለዚህ ሰከንድ አዮናይዜሽን ኢነርጂ ኦፍ ሶዲየም ኢዝ ግሬተር ዛን ዘ ሰከንድ አዮናይዜሽን ኢነርጂ ኦፍ ማግኒዚየም ማለት ነው። ሌላው የክሎሪን ኤሌክትሮ አፊኒቲ ከፍሎሪን ይበልጣል። ኤሌክትሮ አፊኒቲ ኦፍ ክሎሪን ኢዝ ሃየር ዛን ኤሌክትሮ አፊኒቲ ኦፍ ፍሎሪን ነው የሚለው። ፍሎሪን ግን ሃይ ኤሌክትሮኔጌቲቭ ነው። ሃይ ኤሌክትሮኔጌቲቭ ሆኖ ኤሌክትሮ አፊኒቲው ከክሎሪን ያንሳል። ለምንድን ነው የሚለው ጥያቄው። ሁለት ነገሮችን ነው የምናየው። አንደኛ አቶሚክ ሳይዝ ኮምፔር እናደርጋለን። ሁለተኛ ደግሞ ደንሲቲ ነው። እንግዲህ ፍሎሪንን ስንወስድ ፍሎሪን አቶሚክ ነምበሩ 9 ነው። ኮንፊግሬት ስናደርግ 1s2 2s2 2p5 ነው። ፒ ላይ 5 ኤሌክትሮኖች አሉን ማለት ነው። ክሎሪን ስናይ ደግሞ አቶሚክ ነምበሩ 17 ነው። ኮንፊግሬት ስናደርግ 1s2 2s2 2p6 3s2 3p2 ይሆናል። ኮንፊግሬሽናቸው ይህ ነው የሚሆነው። እንግዲህ ሁለቱም ዘ ሴም ግሩፕ ላይ ነው የሚገኙት። ግሩፕ 7 ናቸው። ግሩፕ 7a ወይንም ሃሎጂኖች ናቸው። ዘ ሴም ግሩፕ ሆኖ እዚህ ጋር 2 አለን፣ እዚህ ደግሞ 7 አለን። ሁለት ሼል ነው እዚህ ጋር ያለው ማለት ነው። ሁለት ሼል ነው። እዚህ ጋር ግን 2 8 5 እዚህ ጋር ነምበር ኦፍ ሼል ደግሞ 3 ሼል አለን ማለት ነው። 3 ሼል ማለት ኬ ሼል፣ ኤል ሼል፣ ኤም ሼል። እዚህ ጋር ኬ ኤል 2 ሼል ነው ያለው። ልዩነታቸው ሼል ነው ማለት ነው። ከዛ ውጭ ይሄ 7 ነው ቅርታ። ከዛ ውጭ ግን አውተር ሞስት ሼል የዚህም 7 ነው የዚህኛውም 7 ነው ማለት ነው። ዴን ለምን የክሎሪን ኤሌክትሮ አፊኒቲ ከፍሎሪን በለጠ ነው? ኤሌክትሮ አፊኒቲ ማለት እንግዲህ ኤሌክትሮ አፊኒቲ ስንል አንድ አተም አለን ወይንም አንድ ኢለመንት አለን። ይህ አተም በጋዝ መልክ ነው ያለው። በጋዝ መልክ ከሆነ በኋላ ከሌላ የሚመጣ ኤሌክትሮን አለ። ከሌላ አተም የሚመጣ ኤሌክትሮን አለ። ይህንን ኤሌክትሮን የመቀበል ነው እንግዲህ ቴንደንሲ ነው። ኤሌክትሮኑ አድ ይሆናል። ይህ ኤሌክትሮን አድ ሲሆን አድ የሆነው የሚመጣውን ኤሌክትሮን ራሱ ላይ ተቀብሎ አድ የማድረግ ቴንደንሲ ነው እንግዲህ ኤሌክትሮ አፊኒቲ የምንለው ማለት ነው። ተጨማሪ ኤሌክትሮን አሁን የፍሎሪንን ስናይ ፍሎሪን ኤሌክትሮኖቹ 2p5 ላይ አሉ። እዚህ ጋርም 3p5 ላይ ነው ያሉ። እዚህ ጋር 3p ነው፣ እዚህ ጋር 2p ነው። ፍሎሪን ግን ስናይ ሁለት ሼሎች ናቸው ያሉን። ሁለቱ ሼሎች ይሄ ኒውክለስ ቢሆን 1 2 3 4 5 6 7 አለ። የመጀመሪያው ደግሞ 2 አለ። ይሄ የፍሎሪን ነው። ይሄኛው ደግሞ የክሎሪን ነው። 1 2 3 ሼል ነው የሚኖረው። 3 ሼል ሲኖር ሶስተኛው ሼል ላይ 7 አለን። 1 2 3 4 5 6 7 ኤሌክትሮን አለን። ሁለተኛው ላይ 8 ኤሌክትሮን አለን። 1 2 3 4 5 6 7 8 ኤሌክትሮን አለን። የውስጠኛው ላይ ደግሞ 2 ኤሌክትሮን አለን። አሁን ሁለቱን ኮምፔር ስናደርግ ይሄኛው ራዲየሱ አቶሚክ ራዲየሱ ረጅም ነው። ራዲየሱ የክሎሪን አቶሚክ ራዲየስ ኦፍ ክሎሪን ኢዝ ግሬተር ዛን አቶሚክ ራዲየስ ኦፍ ፍሎሪን ማለት ነው። እዚህ ጋር ራዲየሱ ረጅም ነው። ኤሌክትሮን ደንሲቲ የሚባል አለ። ኤሌክትሮን ደንሲቲ ማለት ኤሌክትሮን ደንሲቲ ኦቨር ቮሊዩም ብናረግ ኤሌክትሮኑ የራሱ የሆነ ቮሊዩም አለ፣ ይዘት አለው።
እዚህ ጋርም ኤሌክትሮን ዴንሲቲ ኦቨር ቮሊዩም ብናረግ የዚህ ኤሌክትሮን ዴንሲቲ ብዙ ነው። ለምን? ሳይዙ በጣም ትንሽ ነው። ከሳይዙ ጋር ኮምፔር ስናደርግ ኤሌክትሮን ዴንሲቲ ኦቨር ቮሊዩም ኢዝ የዚህ የፍሎሪኑ ከክሎሪን ይበልጣል ማለት ነው። ሶ ይህ ፍሎሪን ኤሌክትሮን ሪች ነው ማለት ነው። ኤሌክትሮን ሪች ነው፣ በጣም ብዙ ኤሌክትሮን አለው። ዴንሲቲ ኤሌክትሮን ዴንሲቲ ሪች ማለት ዴንሲቲ ማለት ኤሌክትሮኖቹ ጥቅጥቅ ያሉ ናቸው። ለምን? ፍሎሪን ራዲየሱ ትንሽ ነው ማለት ነው። ራዲየሱ ትንሽ ሆነ ማለት የዚህ ፍሎሪን ሳይዙ አቶሚክ ሳይዙ በጣም ትንሽ ነው ማለት ነው። ሳይዙ አሁን ሳይዝ የምንለካው በራዲየስ ነው። ይሄ ራዲየስ እና እዚህ ያለውን ራዲየስ እና እቺ አጭር ናት፣ ይሄኛው ረጅም ነው። ሶ ይህ ፍሎሪን አተም አቶሚክ ሳይዙ ከክሎሪን ያንሳል። ከክሎሪን አንሶ ደግሞ አንደኛ እነዚህ ሼሉ ሁለት ነው፣ ለኒውክለስ ቅርብ ነው። ከዛ ሳይዙ ትንሽ ነው፣ ግን ኤሌክትሮኑ እዚህ ጋር ውጭ ላይ ቫላንስ ኤሌክትሮኑ 7 ኤሌክትሮን አለ። ሶ ጥቅጥቅ ያለ ኤሌክትሮን ነው ያለው ማለት ነው። እዚህ ጋር ግን ሰሟት ረጅም ስለሆነ ይህ ሳይዙ ተለቅ ያለ ስለሆነ የኤሌክትሮን ዴንሲቲው ከዚህ ከፍሎሪን ያንሳል። ከዛ ሌላ ኤሌክትሮን ይመጣል ማለት ነው። ሌላ ኤሌክትሮን ሲመጣ ክሎሪን በቀጥታ ያን የሚመጣውን ኤሌክትሮን አድ ያደርግና ወደ ክሎሪን ማይነስ ይቀየራል ማለት ነው። ፍሎሪንም ተቀብሎ ወደ ፍሎሪን ማይነስ ነው የሚቀየረው። ግን ቴንደንሲው ያን የሚመጣውን ኤሌክትሮን የመቀበል ቴንደንሲው ኮምፔር ሲደረግ እዚህ ጋር ፍሎሪን ላይ ኤሌክትሮን ጥቅጥቅ ያለ ስለሆነ የሚመጣውን ኤሌክትሮን ይገፋዋል። ኤሌክትሮን ሪፐልሽን የሚባል አለ። የሚመጣውን ኤሌክትሮን ይገፋውና ከዛ የመቀበል ቴንደንሲው ትንሽ ነው ማለት ነው። ኤሌክትሮ አፊኒቲው ትንሽ ነው ማለት ነው። ለምን? ኤሌክትሮን ሪፐልሽን ይኖራል ማለት ነው። እዚህ ጋር ግን ስንመጣ የሚመጣውን ኤሌክትሮን ይቀበላል። ሶ ሪፐልሽኑ ትንሽ ነው እዚህ ጋር። ለምን? ኤሌክትሮን ዴንሲቲው ከፍሎሪን አሁን እያወዳደርን ነው። ሁለቱን ፍሎሪን እና ክሎሪንን ኮምፔር እያደረግን ነው። ኢቭን ኢፍ ፍሎሪን ሃይ ኤሌክትሮኔጌቲቪቲ ቢኖረውም ከክሎሪን የበለጠ ማለት ነው የሚመጣውን ኤሌክትሮን ለመቀበል ይቸገራል። ለምን? ሪች ኢን ኤሌክትሮን ነው። ትንሽ ሳይዝ ሆኖ ብዙ ኤሌክትሮን አለው። ትንሽ ሳይዝ ሆኖ ብዙ ኤሌክትሮን ስንል የኤሌክትሮኑን ብዛት ከሳይዙ ከመጠኑ ጋር እያወዳደርን ነው። አሁን እዚህ ጋር ትንሽ ሆኖ ቶታል ኤሌክትሮኑ የክሎሪን ቢበልጥም ግን ይሄኛው የክሎሪን ሳይዝ እና ቶታል ኤሌክትሮኑን ሬሾን ስንሰራና እዚህ ጋር ፍሎሪን ሳይዙ እና ያለውን ኤሌክትሮን ሬሾ ስንሰራ ኤሌክትሮን ዴንሲቲ በቮሊዩም በሳይዝ እዚህ ጋር በቮሊዩም ብለን ብንወስድ ማለት ነው። ከዛ ይህ ጥቅጥቅ ያለ ኤሌክትሮን ስለሚኖረው የሚመጣውን ኤሌክትሮን ለመቀበል ይቸገራል ከክሎሪን ጋር ሲነጻጸር ማለት ነው። ሶ ሪፐልሽናል ኤሌክትሮን ይገፋል። በቀላሉ የሚመጣው ኤሌክትሮን ራሱ ላይ አድ አያደርግም። ኤሌክትሮ አፊኒቲ ማለት ምን ማለት ነው ብለናል? የሚመጣውን ኤሌክትሮን ወደ ራሱ አድ የማድረግ ቴንደንሲ ማለት ነው ብለናል። ያን ኤሌክትሮን አድ ሲያደርግ የነበረውን ኢነርጂ ሪሊዝ ያደርጋል። ለምን? ኤሌክትሮኑ ሲመጣ ይጨመራል። ኢነርጂው ሪሊዝ ያደርግና ኤግዞተርሚክ ነው ፕሮሰሱ የሚሆነው። ሶ ኤሌክትሮን አድ የማድረጉ ቴንደንሲ ነው እንግዲህ አፊኒቲ የምንለውና የፍሎሪን ኤሌክትሮን አፊኒቲ ከክሎሪን ኤሌክትሮ አፊኒቲ ያንሳል ማለት ነው። ሶ ሪዝኑ ይሄ ነው። It is due to the compact atomic size. compact ማለት ጭምድድ ያለ አንድ ላይ ሳይዙ ትንሽ የሆነ ማለት ነው of fluorine which propels its high electron density inside the atom. እንግዲህ ጥቅጥቅ ያለ ሳይዙ ጋር ሲነጻጸር ኤሌክትሮን ዴንሲቲው ሃይ ነው ማለት ነው። so the incoming electron somehow feels repulsion with which leads to a lower value of electroaffinity. Explain why noble gases have extremely low electron affinity. እንግዲህ ኖብል ጋዞች almost zero electro affinity ነው ያላቸው። zero electro affinity almost near to zero almost zero electro affinity ነው ያላቸው። ለምንድነው ነው? they have octet configuration. እንግዲህ ኮንፊግሬት ስናረግ ከሂሊየም በስተቀር even ሂሊየም ቢሆን በነገራችን ላይ 1s2 አይደል? 1s2 ነው። 1s2 ሂሊየም ላይ ስናይ ይሄ ስቴብል ነው፣ በጣም ስቴብል ነው። 1s ነው ብቻ ነው ያለው፣ ሁለት ኤሌክትሮን ብቻ ናቸው። አንድ ፔሪድ 1 ላይ ነው የሚገኘው። ስለዚህ 1s ላይ ፉል ነው፣ በቃ sም ፉል ነው። ሌላ ተጨማሪ ቢመጣ ራሱ s ሶስተኛ መቀበል አይችልም፣ ወደ p ነው የሚሄደውና እዚህ ከተቀነሰ ነው እንዲሁም አንስቴብል የሚሆነው። ሶ በጣም ስቴብል ናቸው። ከዚህ ውጭ ያሉት ግን መጨረሻ ላይ 8 ቫላንስ ኤሌክትሮን ነው ያላቸው። አሁን ለምሳሌ ኒዮንን ስንወስድ ኒዮን አቶሚክ ነምበሩ
10 ነው ሶ ኮንፊግሬት ሲደረግ ይሄ ነው አርገንን ብንወስድ አቶሚክ ነምበሩ 18 ነው ኮንፊግሬት ሲደረግ 2 8 8 ነው ሉክ 8 ቫላንስ ኤሌክትሮን ነው ያላቸው ሶ 8 ሲሆን እንግዲህ ሌላ ኤሌክትሮ አፊኒቲ ስንል ምን ማለት ነው ሌላ የመቀበል ቴንደንሲ ነው እንግዲህ ሌላ ኤሌክትሮን ሲመጣ ከ8 ሲሆን ሞር ስቴብል ነው ሶ 9ኛ ማለት ነው 9ኛ መቀበል ይቸገራል ወይንም ሌላ ሼል መኖር አለበት እዚህ ጋር የሚቀበል 8 የነበረው አሁን ኒዮን ማይነስ የሚባል አለ ለማለት እንግዲህ ኒዮን ላይ አንድ ኤሌክትሮን ሲጨመር ኒዮን ማይነስ ይሆናል ሶ ኒዮን ማይነስ ከሆነ ይህ 8 የነበረው 9 ይሆናል ሶ 2 9 ነው የሚሆነው 9 ከሆነ ደግሞ አንስቴብል ነው ማለት ነው አንስቴብል ነው ስለዚህ ይህን ለሚመጣውን ለመቀበል ይቸገራል ለምን ኢነርጂው ትልቅ ነው እዚህ ጋር 28 ሲሆን የኒዮን ኢነርጂው ትልቅ ነው ይህንን ሌላ ለመቀበል ብዙ ኢነርጂ ሪሊዝ መሆን አለበት ሶ ብዙ ኢነርጂ ሪሊዝ ለማድረግ ደግሞ እዚህ ጋር የሚመጣው ኤሌክትሮን ኢነርጂው ይህን ሪሊዝ ኢነርጂ ሪሊዝ እንዲሆን ማድረግ መቻል አለበት ግን ሞር ስቴብል ስለሆነ ኦክቴት ኮንፊግሬሽን ስላላቸው የሚመጣው ኤሌክትሮን እዛ ላይ መጨመር አይችልም ማለት ነው so due to this reason they find it hard to attract electrons ኤሌክትሮኖችን የሚመጡ ኤሌክትሮኖችን አትራክት ለማድረግ ይቸገራል ማለት ነው so unstable ነው የሚሆነው የሚመጣ ኤሌክትሮን ከመጣ አትራክት ማድረግ አይችልም ኦክቴት ሩልን ሳቲስፋይ ስለሚያደርጉ ማለት ነው ወይንም 8 ቫላንስ ኤሌክትሮንኛ ስቴቢሊቲ ሲነሳ እንግዲህ ውሃ ልኩ ወይንም መሰረቱ ኦክቴት ወይንም 8 ኤሌክትሮን ቫላንስ ሼል ላይ መኖሩን ነው መገንዘብ ያለብን ማለት ነው ሌላው ሃሎጂኖች በጣም ሃይስት የሆነ ኤሌክትሮ አፊኒቲ ያላቸው ነው የሚለው ሃሎጂን ስንል እንግዲህ እነዚህ ግሩፕ 7 ኤሌመንቶች ናቸው እነዚህ ግሩፕ 7 ኤሌመንቶች ፍሎሪን ክሎሪን ብሮሚን አዮዲን እነዚህ ናቸው ሶ እነዚህ ግሩፕ አስፓርታት እነዚህ አሉ ሶ እነዚህ ግሩፕ 7 ኤሌመንቶች ላርጅ የሆነ ኤሌክትሮ አፊኒቲ አላቸው ነው የሚለው ሶ ለምንድን ነው ሃይ ለምን ላርጅ ኤሌክትሮ አፊኒቲ አላቸው ነው የሚለው እነዚህን ኮንፊግሬት ስናደርግ ለምሳሌ እዚህ 27 ይሄኛው 287 ዜን እያለ ይሄዳል ስለዚህ አሁን እዚህ ጋር 7 ነው ሶ ስቴብል ነው የምንለው እኛ ኖብል ጋዝ ኤሌክትሮን ኮንፊግሬሽን አቴን ሲያደርጉ ነው ለኖብል ጋዝ አሁን እዚህ ጋር አንድ ኤሌክትሮን ቢመጣ አንድ ኤሌክትሮን ቢያገኙ ይለቅማሉ ይሄን ኤሌክትሮን ይወስዱና ከዛ 7 የነበረው ስንት ይሆናል 8 ይሆናል እዚህ ጋርም 7 የነበረው ስንት ይሆናል አንድ ኤሌክትሮን ቢያገኝ 8 ይሆናል ለምን ለኖብል ጋዝ በጣም ቅርብ ናቸው ማለት ነው ኖብል ጋዝ 8 ከሆነ እነዚህ 7 አላቸው ሶ አንድ ኤሌክትሮን ካገኙ ወዲያውኑ ይወስዳሉ ነገር ግን ሁለተኛ ኤሌክትሮን ከመጣ ችግር አለ ማለት ለምን ዋንስ ፉል ስለሆኑ ሌላ ሁለተኛ ኤሌክትሮን ተጨማሪ ቢመጣ ይህ ሁለተኛ ኤሌክትሮን አድ ማድረጉ ደግሞ ሰከንድ ኤሌክትሮ አፊኒቲ የሚባል አለ አክቹአሊ አሁን ፈርስት ኤሌክትሮ አፊኒቲ ልክ ፈርስት አዮናይዜሽን ኤነርጂ እንደሚባለው ማለት ነው ሰከንድ ኤሌክትሮ አፊኒቲ ሰርድ ኤሌክትሮ አፊኒቲ የሚባል አለ አንድ ኤሌክትሮን እንደመጣ ፈርስት ኤሌክትሮ አፊኒቲያቸው ሃይ ነው ወዲያውኑ ያቺን ይቀበሉና 8 ያደርጋሉ ማለት ነው ነገር ግን አሁን ኦክሲጅን ቢሆን ኦክሲጅን 26 ነው ስንት ያስፈልገዋል ሁለት ኤሌክትሮን ያስፈልገዋል ሶ አንድ ኤሌክትሮን ከመጣ ይወስድና 6 የነበረው ስንት ሆነ 7 ይሆናል ማለት ነው ሶ ፈርስት ኤሌክትሮ አፊኒቲ የዚህ አሁን ገና አሁንም ስቴብል አይደለም ሰከንድ ኤሌክትሮ አፊኒቲ ቢሆን ኑሮ ግን ኤሌክትሮ አፊኒቲ ላይ ሌላ ተጨማሪ ቢመጣ 7 ስንት ይሆናል 8 ይሆናል ሶ ኤሌክትሮ አፊኒቲ እነዚህ አንድ ኤሌክትሮን ያስፈልጋቸዋል ሶ ያቺን ተሯርጦ ወስዶ ወደ ኖብል ጋዝ ኤሌክትሮን ኮንፊግሬሽን ይገቡና ስቴብል ይሆናሉ ስለዚህ ሃይ ኤሌክትሮ አፊኒቲ ማለት ኤሌክትሮን የመቀበል ቴንደንሲው ትልቅ ነው ማለት ነው ሶ ይህ የሆነበት ዋናው ሪዝን ወደ ኖብል ጋዝ የተቃረቡ ስለሆኑ ኖብል ጋዝ ጋር ዘሴም ሆኖ ስቴቢሊቲያቸውን ለመጨመር ኤሌክትሮን ተቀብለው በኔጌቲቭ መልኩ ነው እንግዲህ ይህ አሁን ፍሎሪን አንድ ኤሌክትሮን ሲቀበል ፍሎሪን ማይነስ ሆኖ ነው ቁጭ የሚለው ማለት ነው so they are just short of one electron and electron ነው የሚቀራቸው to achieve stable configuration and thus readily accept that electron እንግዲህ አንድ ኤሌክትሮን ስለሚቀራቸው ያቺን ወስዶ የኖብል ጋዝን ኤሌክትሮን ኮንፊግሬሽን አቴን ያደርጋሉ ማለት ነው ሌላው ኤክሰርሳይዝ 4.7 ነው ምንድነው የሚለው arrange each set of the given elements in order of decreasing
electronegativity and explain the observed trend ነው የሚለው እንግዲህ እነዚህን decreasing order of electronegativity ነው electronegativity across a period increase ያደርጋል it increases across a period and it decreases down a group decrease ያደርጋል ማለት ነው so down a group decrease across a period increase የሚያደርግ ከሆነ እነዚህን አሬንጅ ማድረግ ነው አሁን በሪሊየም ማግኒዚየም ካልሲየም ባሪየምን ስናይ ግሩፕ 2 ናቸው እነዚህ ግሩፕ 2A ኤሌመንቶች ናቸው so ይህ ኦርደር ዳውን a group ነው so ዳውን a group ኤሌክትሮኔጌቲቪቲያቸው ዲክሪዝ ያደርጋል ስለዚህ የበሪሊየም ኤሌክትሮኔጌቲቪቲ ከማግኒዚየም ይበልጣል የማግኒዚየም ከካልሲየም ይበልጣል የካልሲየም ኤሌክትሮኔጌቲቪቲ ከባሪየም ይበልጣል so ዳውን a group ዲክሪዝ ያደርጋሉ ማለት ነው ልክ እንደዛው እነዚህም ካርበን ሌድ ጀርማኒየም እና ሲሊኮን ግሩፕ 4 ናቸው ግሩፕ 4 ሆኖ እንግዲህ ግሩፕ 4 ላይ ግሩፕ 4A ሆኖ ኦርደራቸውን ስናይ ካርበን ሲሊኮን ጀርማኒየም ሌድ ነው እንግዲህ በዚህ ዳውን ግሩፕ ያው ኤሌክትሮኔጌቲቪቲ እየቀነሰ ይላል ሰው በዚህ መልኩ አሬንጅ እናደርጋለን እነዚህም ሃሎጂኖች ናቸው ኤሌክትሮኔጌቲቪቲ ዳውን ግሩፕ እየቀነሰ ይሄዳል ነገር ግን why ለምንድን ነው ኤሌክትሮኔጌቲቪቲ ዳውን ግሩፕ የሚቀንሰው ሚሊዮን ስናይ it decreases down a group because atomic size increases and effective nuclear charge decreases down the group ይህ የሆነበት ዋናው ምክንያት ዳውን ግሩፕ አቶሚክ ሳይዙ ምን ይሆናል አቶሚክ ሳይዝ ኢንክሪዝ ያደርጋል ማለት ነው አቶሚክ ሳይዝ ዳውን ግሩፕ ኢንክሪዝ ያደርጋል ማለት ነው ሌላ ደግሞ ኢፌክቲቭ ኒውክሊየር ቻርጅ ዳውን ግሩፕ ምን ይሆናል ዲክሪዝ ያደርጋል ማለት ነው ዲክሪዝ ያደርጋል ሶ ኢፌክቲቭ ኒውክሊየር ቻርጅ ምንድነው ኢፌክቲቭ ኒውክሊየር ቻርጅ ስንል ምን ማለት ነው ኢፌክቲቭ ኒውክሊየር ቻርጅ ማለት ሉክ ለምሳሌ ኢፌክቲቭ ኒውክሊየር ቻርጅ A ቢሆን this A is equal to Z minus S ነው Z ማለት number of proton ነው proton number of proton ነው S ማለት shielding or screening effect ይባላል ወይንም ይህ shielding or screening effect የሚባለው inner electron የምንለው ነው ማለት ነው ስለዚህ አሁን ለምሳሌ ሶዲየምን ብንወስድ ሶዲየም 2 8 1 የሚል ኤሌክትሮን ኮንፊግሬሽን አለው ማለት ነው ለዚህ አሁን ይሄ ሼሎቹ ፈርስት ሼል ሰከንድ ሼል ሰርድ ሼል ሶ ሰርድ ሼል ላይ ኢፌክቲቭ ኒውክሊየር ቻርጁ ስንት ነው ብንባል ሰርድ ሼል ላይ ኢፌክቲቭ ኒውክሊየር ቻርጅ ስንት ነው ብንባል ሶ ኢፌክቲቭ ኒውክሊየር ቻርጅ is equal to atomic number ነው number of proton ማለት atomic number ነው ሶ የሶዲየም atomic number 11 ነው 11 ሲቀነስ ኢነር ኤሌክትሮን ማለት ሰርድ ከተባለ ይሄ አይደመርም ኢነር ኤሌክትሮን 2 ሲደመር 8 ነው የሚሆነው 10 ይሆናል ሶ ይሄ ማለት +1 ይሆናል ማለት ነው ለዚህኛው ሼል ከተባለ ደግሞ ለሁለተኛው ሼል ለሰከንድ ሼል ከተባለ 11 ሲቀነስ ኢነር ኤሌክትሮኑ 2 ብቻ ነው የሚሆነው 11 ሲቀነስ ለሰከንድ ሼል ኢፌክቲቭ ኒውክሊየር ቻርጅ ኦፍ ሶዲየም ከተባለ አቶሚክ ነምበሩ 11 ነው ሲቀነስ ኢነር ሼሉ ሰከንድ ሼል ከተባለ ኢነር ላይ ያለው 2 ብቻ ነው የሚሆነው ስለዚህ +9 ይሆናል ማለት ነው ፈርስት ሼል ከተባለ 11 ራሱ ኢፌክቲቭ ኒውክሊየር ቻርጁ ከኒውክሊየር ቻርጅ ጋር ዘሴም ይሆናል ማለት ነው ሶ ዳውን ግሩፕ ስንሄድ ይህ ኢፌክቲቭ ኒውክሊየር ቻርጅ ምን ይሆናል ማለት ነው ዲክሪዝ ያደርጋል ማለት ነው ኢፌክቲቭ ኒውክሊየር ቻርጁ ዲክሪዝ ካደረገ ዳውን ግሩፕ ኤሌክትሮኔጌቲቪቲው ዲክሪዝ ያደርጋል ማለት ነው ኤሌክትሮኔጌቲቪቲ ማለት ምን ማለት ነው የሚለው ኤሌክትሮኔጌቲቪቲ ፓውሊ ይሄንን ለመጀመሪያ ጊዜ ያገኘው ማለት ነው ሶ ፓውሊ ምንድነው የሚለው ቴንደንሲ ነው ኤሌክትሮንን ሼርድ የሆነ ኤሌክትሮኖችን ወደ ራሱ የመሳብ ቴንደንሲ ነው ዳይሜንሽን ኦር ዩኒት የለውም ቴንደንሲ ስለሆነ ማለት ነው ብዙ ጊዜ ይሄ ኤክስፕሌን የሚደረገው ቦንዲንግ ላይ ነው ቦንድ ማለት ለምሳሌ ሃይድሮጅን አለን ከዛ ፍሎሪን አለን ፍሎሪን አንድ ኤሌክትሮን ቢኖረው ለምሳሌ ፍሎሪን 7 ቫላንስ ኤሌክትሮን አሉት ከሰባቱ እዚህ ጋር አንድ አለ ሃይድሮጅን አንድ ኤሌክትሮን ነው ያለው
ከዛ እነዚህ ሃይድሮጅን አንድ ኤሌክትሮን ያመጣል ፍሎሪን አንድ ያመጣና ከዛ ምን ይሆናል ቦንድ ይሰራሉ ማለት ነው ቦንድ ሲሰሩ የፍሎሪን አንድ ኤሌክትሮን እና የሃይድሮጅን አንድ ኤሌክትሮን ስናይ ኤሌክትሮን ኔጌቲቪቲያቸው የሁለቱ ይለያያል ማለት ነው ሶ አሁን ይሄ ሼርድ የሆነው ኤሌክትሮን ፍሎሪን ሃይ ኤሌክትሮን ኔጌቲቪቲ ያለው ከሃይድሮጅን የበለጠ ወይንም ጉልበቱ ትልቅ ነው ማለት ነው ስለዚህ እቺን ኤሌክትሮን ወዴት ያደርጋል ወደ ራሱ ጎትቶ ያመጣታል ማለት ነው ሶ ይሄ ኤሌክትሮንን ሼርድ የሆነ ኤሌክትሮን ወደ ራሱ ጎትቶ የማምጣት ቴንደንሲ ምን ይባላል ኤሌክትሮ ኔጌቲቪቲ የምንለው ያ ቴንደንሲ ነው ማለት ነው ስለዚህ ዳውን ግሩፕ እንግዲህ ያ ቴንደንሲ ዲክሪዝ ያደርጋል አክሮስ ፔሪድ ኢንክሪዝ ነው የሚያደርገው እንግዲህ አክሮስ ፔሪድ ኢንክሪዝ የሚያደርገውም ሌላ ሪዝን ኤሌክትሮኔጌቲቪቲ ቴንደንሲ ያላቸው ነን ሜታሎች ስለሆኑ አክሮስ ፔሪድ ስንሄድ ወደ ቀኝ ስንሄድ ወደ ነን ሜታሎቹ እየተቃረብን ነው እየሄድን ያለነውና ሶ አክሮስ ፔሪድ ኤሌክትሮኔጌቲቪቲው እየጨመረ ይሄዳል ዳውን ግሩፕ እየቀነሰ ይሄዳል ሶ ለዛሬ የነበረን ቪዲዮ ይህን ይመስላል ቀጣይ ሌላ ቪዲዮ ይጀላችሁ እስከመጣ ድረስ ሰላም ሰንብቱ